ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ እኔ ያው ወደ ጅዳ ተሳፍረን ነበረና ሙቀቱ ልገለን ነው። እንደ አጋጣሚ ያው ሾፌሩ እንደ ስለሆነ እስቲ ከተማውን ላስጎበኛችሁ ብዬ እስቲ ከተማውን ሳውዲ እኮ በጣም ደስ የምትለው ነገራችን ላይ ኢትዮጵያ ትመስላለች። አንዳንድ ቦታ ብታይ አታክልቱ እንዲህ አረንጓዴ ነገር በጣም ደስ ይላል። በጣም ደስ የምትል በጣም የምትመች ሀገር ናትና በስመአብ እስቲ የኔ አረንጓዴ እውነት እዚህ ጋር ሳየው በቃ ኢትዮጵያ ነው እንዴ ያለሁት ምናምን ብዬ ራሴን ቼክ ማድረግ ጀመርኩ እላችኋለሁ። እና ይሄ ውስጥ በጣም ደስ ሲል ወይኔ ወይኔ እና ሙቀቱ ደግሞ ሊገለን ነው ቀላል አይሞቅም። እና ውዶቼ ያው እኔ ተሳፍሬ ከቤት የለውም ሁሉ ነገር ከቤት ሳይሆን ሌላ ሀገር ስላለሁኝ እና ሰብስክራይብ ላይክ ሼር አርጉልኝ። ሰብስክራይብ እስቲ ያሳድጉኝ ውዶቼ። በተረፈ ደህና ናችሁ? ሳውዲዎች እስቲ ኮሜንት ጻፉልኝ። ሳውዲ እስቲ ሳውዲ ያላችሁ እስቲ ጎረቤት የሆናችሁ እስቲ በኮሜንት እኔም ሳውዲ ነኝ እኔም ሳውዲ ነኝ ብላችሁ ጻፉልኝ። እና አንድ ኢትዮጵያ ፈልጌ ያጣው በእውነት እዛ ቤት እኔ ያለሁበት አካባቢማ ቆሻሻ ስጥል በአይኔ ቁርጭ ብዬ አንድ ሰው ፈልጌ ያጣው። እኔ የምገርመኝ እኔ በፊት እዛ ቤይሩትና ኩዌት ስሰራ ኢትዮጵያኖች ሞልቷል። ሱቅ ሲሄድ ኢትዮጵያኖች አሉ፣ መንገድ ላይ ኢትዮጵያኖች አሉ። እዚህ ግን አንድ ኢትዮጵያ ሱቅም ስሄድ እውነት ሱቅም ስሄድ በቃ አልፎ አልፎ ወይም ደግሞ የቆዩ ወይም በቃ አልፎ አልፎ እነሱ ራሱ ደግሞ ሰውን ደግሞ አናግሩም። ንቀት ይሁን ምን እንደሆነ አላውቅም። እና እስቲ እንደኔ ኢትዮጵያ ይናፈቃችሁ ኢትዮጵያዊ ሰው የተናፈቃችሁ እጃችሁን አውጡ። እና ውዶች ያው እዚህ ሳውዲ ከመጣሁ አንድ አመት ሁለት አመት ሊሞላኝ ያው ትንሽ ወር ነው የቀረኝ። ግን በዚህ ወራት ውስጥ አንድ ሰው ኢትዮጵያዊ አግኝቼ አላውቅም። እና ኢትዮጵያኖች ይናፈቃችሁ እና ሰው ቆሻሻ ስጥል እንዲህ ስወጣ ተገናኝተን ለማውራት እውነት በጣም ነው ናፈቀኝ። ኧረ በስመአብ እና ውዶቼ ይሄን ይመስላል። ይሄንን ዩቲዩብን ላይክ ሼር ኮሜንት ጻፉልኝ። እስቲ ሳውዲ ያላችሁ አለን በሉ። እና እዚህ ጋር ሳየው በጣም ደስ ብሎኝ የቀረጽኩላችሁ በነገራችን እና ኢትዮጵያ ያለው ምናምን ነገር የመሰለኝ ሲያምር አረንጓዴ ነገር በጣም ነው የምወደውና ወይኔ ብዬ እኔ ያለሁበት ቦታ ወደዛ ወደ ሪያድ ነውና ሪያድ ልትወር ቦታው በቃ በረሃ ማለት ነው። ምንም ነገር አታክልት ምናምን ነገር የለም። ቤቱ ራሱ ገና እየተሰራ ነው አዲስ ቦታ ስለሆነ ማለት ነው። እና እንደዚህ አይነት አረንጓዴ ነገር ያየሁት እንደዚህ እዚህ አካባቢ ነው። እና ቦታው ደስ ሲል በጣም ነው የሚያምረው በእውነት። እና ውዶቼ ይሄን ይመስላል። በተረፈ ሰላም ናችሁ? ሙቀት ውስጥ እንዴት አድርጓችሁ ለኔ አምና የሚሻል ይመስለኛል። ከዘንድሮ ደግሞ ዘንድሮ በጣም ባሰ ሙቀቱ። ሙከይፍም ተከፍቶ ምንም ተከፍቶ ሙቀቱ አልተቻለም። እና ውድ ቤተሰቦች ላይክ ሼር ኮሜንት ላይ ጻፉልኝ። ሳውዲ ያላችሁ እህቶቼ እና ውዶቼ እዚህ ጋር ሾፌሩ ህንዲ ስለሆነ የህንዲን ሙዚቃ ከፍቶታል። ባለፈው ራሱን እንትን ብሎ ከዛን ድምፁን አጥፍቼ ነው ቪዲዮ የቀዳው ማለት ነው። እና ይሄን ይመስላል። እዚህ ጋር ውስጥ ሲያምር ይሄ በጣም ነው የሚያምረው። እና አብሶ ደግሞ ሙቀት ባይሆን ነፋሳማ ወቅት ቢሆን እንግዲህ እዚህ ላይ እንትን ላይ አረንጓዴ ላይ ሲሄዱ እንዴት እንደሚያምር እስቲ ሀገራችሁ ይናፈቃችሁ። አረንጓዴ ያለበት ቦታ ለመሄድ ይናፈቃችሁ እስቲ ያሳውቁኝ።
በእውነት እኔ ግን ሀገሬ ገብቼ በቃ አረንጓዴ ያለበት ቦታ መኖር ነው የምፈልገው። እዚህ እዚህ በረሃ ውስጥ ኖረን እዚህ ጋር ውስጥ ሲያምር በጣም ነው የሚያምረው። እና ዛሬ ደግሞ መንገዱ የተጨናነቀ አይደለም። መንገዱ አንዳንድ ሰሞን ንቅንቅ የለም። በቃ መንገድ ላይ ቆሞ እንትን ማለት ከነ ሙቀቱ መኪናዋን ትግላለች። እዚህ ጋር ደግሞ ድመቶች ይዤ ነው እየሄድኩ ያለሁት። በነገራችን ድመት ከቤት ስንወጣ ድመት ይዘን ነው የምንወጣው፣ ስንገባም ይዘን ነው የምንገባው። ብቻቸውን ትተን አንሄድም፣ እንደ ሰው ነው የምናንከባክባቸው። እና ይገርመኛል ብታይ እኛ የራሳችን ልጅ ራሱን ለማንከባከብ እነሱ ደግሞ እንደዚህ እንስሳ ምናምን በጣም ነው የሚያንከባክቡት፣ እንደ ልጅ ማለት ነው። እንደ ልጅ ቪታሚኑ ይገዛል፣ ምግባቸው የተለያየ ነው። እኛ እዚህ ቪታሚን የማናገኘው ለድመትና ለውሻ ቪታሚን ይገዛል። ተአምረኛ ሀገር ነው። እና አሁን እሷንም ይዘን እየሄድን ነው፣ ብቻዋን ማንም ቤት ስላሌለ ማለት ነው። እና ይሄን የገረመኝ ይሄን አረንጓዴያችን በጣም አምሮን ቤተሰብ እስማ በእውነት እኔ ኢትዮጵያ ያለሁት ነው የመሰለኝ። ኧረ በስመ አብ በጣም ደስ ይላል። እና ይሄን ይመስላል ውዶቼ። እዚህ ጋር ደግሞ ወደ ራሴ ያዞርኩት፣ ወደዛ ዞሬ ነበረ ወደ ራሴ ያዞርኩት። እንዴት ነኝ? አበያ ምናምን አምሮብኝ እና ስወጣ እንደዚህ ለብሼ የማወጣው በነገራችን ያምራል። በጣም ነው የምወደው እንደዚህ እነሱ ስለብሱ እኔም አብሬ መልበስ እኔም ደስ ይለኛል። ልባሽ ካሉኝ መልበሳለሁ፣ ችግር የለውም። ዋናው መልበሱ ነው።